ሰላም ሰላም፣ እንዴት ዋላችሁ? ሰላም ዋላችሁ ወይ? አለሁላችሁ። እግዚአብሔር ይመስገን። ይኸውላችሁ ያትቺ ስከርፕ ያው እኔማ በስከርፕ ነው። ለነገሩ ብዙ ስከርፕ ስለሰራው ነው። ካሁን በፊት ያው እየሰራው እሸጥ ነበረ። ለዛ ነው። እና አሁንም የምትፈልጉ ልጆች አለ እሰራላችኋለሁ። ታዙኝና በተለይ እኔ አካባቢ ያላችሁ ልጆች እሰራላችኋለሁ በምትፈልጉት ከለር እና አሁን ያት ይቺ እንዴት እንደምታምር አያችኋት? ከለሯ ራሱ የሆነ አያምርም? እና ከፈለጋችሁ እሰራላችኋለሁ። አይ ጀምሪልን እኛ ቤታችን ራሳችን እንሰራለን ካላችሁ ችግር የለውም አሳያችኋለሁ። እና ይኸውላችሁ እንዴት እንደምታምር እንዲህ መልበስ ትችላላችሁ። ጣል ከፈለጋችሁ ወደ ኋላ አድርጋችሁ መልበስ ይቻላል። እንደዚህ በፈለጋችሁ ሳይዝ እንደፈለጋችሁ የሚለበሰው ብታይ ከፈለጋችሁ እንደዚህ እንዴት ራሱ መተው ትችላላችሁ። ለዚች እንትኗ እስከርፖ በጣም ረጅም ናት። ደግሞ ይሳባል ብታዩ እንደፈለጋችሁ ነው የሚሆነው። እና ይዋት እንዴት እንደምታምር በተለይ ሲለበስባት በልብስ ነጭ ልብስ ምናምን ስትለብሱ በጣም ታምራለች። እና ውበቷም ይወጣል እላችኋለሁ። ከዛ ደግሞ ይኸውላችሁ ይሄ ኮፍያ አያችኋት? እቺ ኮፍያ አታምርም? እቺን የምትፈልጉትን ብቻ እናንተ ማለት ጀምሪልን ይሄንን እኛም እንሰራለን በሉ እጀምርላችኋለሁ። ይኸውላችሁ ይሄ ከለር ራሱ እንዴት እንደሚያምር ይሄ በቃ ከዛ በዛኛው ቪዲዮ ያሳየኋችሁ ይኸውላችሁ ይሄኛው ማለት ነው። እቺ አታምርም? ያት ፒንክ ናት። እቺ ራሱ እንዴት እንደምታምር እናንተ ብቻ የምትፈልጉትን ይሄንን ጀምሪልኝ በሉ። ክር አዘጋጁ እና ያው እኔም አሁን መስራቴ እሰራለሁ ለሰው ስለታዘዝኩም እሰራለሁ። ይኸውላችሁ እቺ ጫማ አታምር? ይሄ ቤት ውስጥ የምትደረግ ያት እንዴት እንደምታምር እቺ አንድ እግሯ ያው ስለተቀመጠ ትንሽ እንትን ብሎ ነው እንጂ ውስጡ ምንም አላስቀመጥኩበትም። ክር አይደለ አይቀመጥም እንደዚህ። ግን ይኸውላችሁ ይዋት እንዴት እንደምታምር እግር ላይ ስትለብስ ይሁንች በቃ እንዴት ደስ እንደምትል ብታዩ እና በጣም ነው የምታምረው። ሌላ ምንድን ነበረ? አላመጣሁትም። ሌላም ነበረኝ እና እቺ ስከርፕ አያችሁ? እቺ ስከርፕ ያት እንዴት እንደምታምር ኮፍያም አላት። እቺ ራሷን የቻለች ኮፍያ አላት። ይኸውላችሁ እቺ እንደዚች እንዲህ ትደረጋለች። በቃ እቺ እዚህ ጋር ነው የምትቀረው። እንደዚህ ከጃኬት ላይ እንደዚህ ለብሳችሁ እንደዚህ እናንተ እንደፈለጋችሁ የምትፈልጉት አለባበስ ማለት ነው። እና በጣም ነው የሚያማምሩት። ያው የራሴን ስራ ራሴ አደንቃለሁ። እና እንዲህ ነው እላችኋለሁኝ። ፕሊዝ ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉልኝ እና እንደዚህ አድርጋችሁ አሳድጉኝ። ይሄንን ስራ ደግሞ ሙሉ ነጩን ከፈለጋችሁ ሙሉ ነጩ ደግሞ የበለጠ ሞር ያምራል። እኔ አሁን እንደዚህ ያደረኩትኝ በሌላ እጨምርበታለሁ ማለት ነው። ሌላ እንትን ከላይ መጨረሻው ነጭ ማለት ነው። ምዘጋው በነጭ ነው። ነጭ አይደለም ግን ቤዥ ከለር ነው። ነጭ አይደለም ቤዥ ነው። እና ብዙ ነው ያለው ብታዩ። እናንተ መስራት ከፈለጋችሁ አለ ገና ብዙ የሚሰራ እና ብቻ ደስ ይላል። እጅ ስራ መስራት ያስደስታል። አያችኋት? እዚች ጋር ምን እንደምትሰራ የሆነ እንደ አበባ ነገር ናት። በነጩ ላሳያችሁ። ይሄ ብዙም ፈዟል። አያችኋት? ነጯ ላይ ትታያለች አይደል? አያት እንዴት እንደምታምር ብታዩ። ግን ይሄንን በኢትዮጵያ ክር ይሄ የኢትዮጵያ ክር ሳሳ ያለው አለ አይደለ? በሱ ቢሆን በጣም ነው የሚያምረው። በጣም ከምላችሁ በላይ። ይሄ አሁን የአረብ ሀገር ክር ስለሆነ ክሩ ወፈር ይላል ትንሽ።
ይሄ ለክረምት በጣም አሪፍ ነው፣ ያሞቃል። እና ይሄ ደግሞ ክሩ የሚነጫጫው አይደለም፣ ማይነጫጫው ነው። የሚነጫጭ ክር አለ፣ ማይነጫጭ ክር አለ። ክር ስትገዙ ደግሞ አይታችሁ እንደዚህ እንደ ጥጥ የሆነ ነገር ከሆነ እሱ ሲቀመጥ የሆነ የእንትን ማለት እንትን ይሆን ይነጫጫል። አሁን ይሄ አሁን የፈለገ ቢሆን የፈለገ ቢቀመጥ አይነጫጭም። ይሄም ራሱ እንደዛው ነው። ሌላ እኔ ግን አልጋ ልብስ የሰራውበት ክር ግን ይነጫጫል። ማለት መነጫጨት ሳይሆን የሆነ አዲስ አይመስልም፣ የሆነ ውስብስብ ይላል። እና ክር ስትገዙ መርጣችሁ ግዙ፣ ቆንጆ ክሩ ማለት ነው። እና እንዲህ ነው እላችኋለሁ። በጣም አመሰግናለሁ ስለምታደርጉልኝ፣ ሰብስክራይብም ኮሜንትም ማስተያየትም ስለምትጽፉልኝ በጣም አመሰግናለሁ። ቴንኪዩ ሶ ማች። በሚቀጥለው ስመጣ ደግሞ ምን እንደምጀምር ኮሜንት ጻፉልኝና እናንተ ምን እንደምትፈልጉ ጻፉልኝና የምትፈልጉ እሰራላችኋለሁ፣ ጀመረላችኋለሁ። እና እንዲህ ነው እላችኋለሁ። የምትፈልጉትን ከለር ንገሩን። ከፈለጋችሁ ቦርሳ እናንተ ያላችሁበት አካባቢ ክረምት ነው ወይስ በጋ ነው? እንደኛ በጋ ከሆነ የበጋ የምትፈልጉትን ግን ያው ለክረምት ይሆናል። አሁን ሰርተነው እንዲህ በረፍት ሰዓታችን ቁጭ ስንል እንደዚህ ሰርተን ማለት ይቻላል። እና እንዲህ ነው እላችኋለሁ የኔ ተወዳጆች። በተረፈ ስለ ሁሉም ነገር በጣም አመሰግናለሁ። ሰብስክራይብ ላይክ አድርጉልኝ በድጋሚ። እሺ በቃ በሌላ ቪዲዮ እስከምንገናኝ ቻው።